እኔ ትክክል አይደለሁም ብሎ አልመጣም። ትክክል ነኝ፣ ይሄን ባደርግላት ትመለስልኛለች ብሎ ነው የመጣው። ሃይሚም ትክክል ናት፣ ብሩኬም በራሱ ትክክል ነው ብዬ ነው ያልኩት እንጂ ብሩኬ በራሱ ትክክል ነው። ሃይሚ እዚህ ጋር ደግሞ ብሩኬ በራሱ ትክክል እኮ የሆነ ጊዜ ሰጥቶ አስቦበት አይደለም ሃይሚ ጋር የመጣው ራሱ በራሱ አንድ ክርክር ይህንን እውነት ካወራን ይህን እንዴት ታየዋለህ? እሱ እኮ የተናገረው ትናንትና ጥያቄ አርግልኛ እና አርግልኛ ጥያቄው እንዴት ታይዋለሽ? ከራሱ አንድ ነገር እንዴት ልጠይቅሽ? ከራሱ አንድ ማለት ነው። አንቺ አሁን ይሄ ቆይ አዳምጪ፣ እየተራረምን እንዴት ኦኬ፣ ከራሱ አንድ በተወጣን ደግሞ አንቺ አሁን ኦኬ፣ አንቺ ማለት ነው እኔ አሁን አንቺ ጋር ስመጣ እኮ ኦኬ ትረዳኛለች። በራሴ ትክክል ነኝ ብዬ ነው አመጣው። በራሴ ትክክል ነኝ። በራስሽ ግን ሰው ገፍቶሽ ከሆነ ደግሞ እንዴት ትክክል ነኝ ብለሽ ታስቢያለሽ? ሰው ገፍቶሽ አይመጣሽም። አላሰበም፣ አልተናገረም። አንዴ ሃይሚ ጊዜ ስጪኝ። አንድ ጥያቄ ዛራ ኦኬ፣ አሁን አንድ ጥያቄ ልጠይቅሽ። አሁን ሰዎች አንዳንድ ሰዎች ቃልጉታታ ኮፒሊንግ ይሰራሉ ውዶቼ። ፈጣሪ ሽቀላ ሻይት የሰጡት ጥሩ ኮመንተው ተመለሱ ያሉት ተሰበረ። ያንን ሲሰማ ይሄንን ሰምቶ ይሄ ልጅ ይቅርታ ማለት ጥሩ ኮመንት የሰጡትን ጥሩ ምክር የሰጡትን ይዞ መምጣት ምን እንትን ነውር አለው? ለመታረቅ ለሰላም መፍጠር ለምን? አንዳንድ ሰው በራሱ እልህነት አሁን ለምሳሌ ወጣት ናቸው አለ እኮ ወጣትነት ይዞን እልህ ይዞኝ ምናምን እልህነት እንደማያዋጣ ነገሩ ይበውስ። አንዳንድ ጊዜ የሰው ምክር ይለውጣል። አሁን አንቺ አንዳንድ ጊዜ ተመካክረን አንዳንድ ሰውን ስትመክሪ በቃ በጣም የተናደደን ሰው ልትመልሽ ትችያለሽ። እኔ እንደዛ እኔ አድርጌ አውቃለሁኝ። ምንድነው ልልሽ የፈለግኩት አሁን እሱ ጥሩ የተሰጣቸውን በውስጥ ሀሳብም ይሁን ኤችቢም አሉ ይቡን ያ ሁሉ ልቤን እንትን አለው አለ። ጥሩ አይደለ ይሄ መመለወጡ? በራሱ ሀሳብም ሊሆን ይችላል ላይሆንም ይችላል፣ ግን የሰው ምክር መስማቱ ጥሩ አይደለም። ግድ እኮ ናኒ የግድ እኮ ነው የሰው እኮ አሁን እኔ ስህተተኛ ከሆንኩኝ ሰው ይመክረኛል። ይሄን ነገር አስተካክያ ነው ሸቴ ኖ እዚህ ጋር አለምሸት የግድ እኮ የራስሽን አስተሳሰብ ብቻ የራስሽ አስተሳሰብ ኃይለኛ ከሆንሽ ያ እልህነትሽ ቤትሽን ያፈርሳል። ግን የሰው ምክር ሁልጊዜም ጉልበት ይሆናል። እሱ አሁን ያ ሰው ነው እና ይሄን ተጠቅሞስ ቢሆን ይሄ ነገር ግልጽ ያደርግለት። እዚህ ጋር ቁም ነገር እኔ የግድ በራሱ ያስብ ማለት እኮ አቺን የሱማ ኃይለኛ ሆነዋል፣ ተጣልተዋል፣ ተፋይተዋል። ልመልስልሽ እሺ። እኔ በነገራችን ላይ እንታገል እንዴ አታሳምኗት አይደለም። በነገራችን ላይ አይደለማ እውነት ቀልዱን ታየው። እኔ እየቀለድኩ አይደለም፣ ያወራውን ነው እያወራህ ያለሁት። ይሄ ደግሞ ትክክል እኮ ላይ ዛሩዬ እኔ የራሴን ነው ታቾፈልሽ ምናምን ለምትለው እነሱ አይመለከተኝም። እኔ ግን አንዬ እያልኩ ያለሁት እኔ በራሱ ቢሆን እሱ ራሱ ምን አለ እኔ አዳምጡኝ። እሱ ራሱ በተናገረው ልክ ነው እኔ የተረዳሁት። ምን አለ እኔ አለ በውስጥ ብዙ ሰዎች የሚነግሩኝ ከህይወት ተሞክሯቸው የተናገሩ ሰዎች አሉ። በጣም ልብ የሚሰብር እኔ እልኸኛ ነኝ እንጂ አለኩ። አየሽ እነዛ ሰዎች ባይነግሩ ህይወት እንደሚበጣበጥ ባይነግሩ እኔ በልህ ልሄድበት ነበር አለ። አየሽ አለኩ ያ ነገር እኔ ደግሞ እያልኩሽ አለሁት እዛ ጋር በውስጥ ስላወሩት እዛ ጋር ትላንትና ደግሞ ኤችቢ እያሉ እንድሰሙ ስላደረጉት በጥሩ ነገር ኮሜንታተሮች በጥሩ ነገር ስለጻፉለት በውስጥም ደግሞ ከህይወት ሞክራቸው ጥሩ ነገር ስለሞከሩት እንጂ በዛ ነው እሱም ስሜታዊ ሆኖ ዛሬ የመጣው እንጂ ላይክ እንደ ሃይሚ ወጥ አልመጣችም። ትላንት ቪዲዮ አልመጣችም። ማንም አልነገራትም። አሁንም ስትሄድ ምንድን ነው ያለችው? ለራሴ ጊዜ ልስጥ ነው።
ብሩኬ ግን እዛ ያለው የሚፈልገውን የተባለውን ነገር ሳይጠፋበት እውነቱን ነው ሳይጠፋበት ቶሎ ተነፈሰ። መጨረሻ ላይ ምን አለ? አብረን እንሁን ሁሉንም እንተወው አለ። እሷ ዘጋ ምን አለችው ደግሞ? እንዴት ነው የምንተወው? አሁንም ነገ አብሬ ብመጣ ብቀመጥ ነገ አሁንም አንዷ ትመጣለች ነው። ያን ነገር ማስተካከል ያለበት አንተ ነህ። የኔ አብረን የምንፈታው ችግር ሳይሆን አንተ በአንተ በኩል የምትፈታው ችግር ነው አለችው አይደለ እንዴ? ስለዚህ እንደኔ ደግሞ የኮሜንቱን የኦዲየንሱን ሰምቶ እንደመጣ እንጂ የተሰማኝ እራሱ አስቦበት አይደለም። 4 ነጥብ። ይህንን የተሰማኝ ይህን እንወያይበት ነው የኔ ጥያቄ። በሰዓቱ የት ነበረ? እልክ ለምን እልክ እንደማያወጣ ዛሬ ነው ተሰታቱን እየነገሩ አንዳንድ ሰው እኮ አንዳንድ ሰው ዛሩ የልንገሽ ላስረዳ። አንዳንድ ሰው አሁን ልጆች ናቸው እኮ ዛሬዬ ሃይሚ ልጆች መሆኑ መስጠፋኝ ዛሩዬ አሁን በተፈጥሮ ሃይሚ በጣም ብልህ ናት፣ በጣም ጠንካራ ናት፣ በጣም ጎበዝ ናት፣ ስማርት ናት። ምን እንደምናውቃት ስትናገር የምታደርገው ሁሉ የምታውቅ። ብሩኬ ደግሞ እንደምታውቂው እንደ ሃይሚ አይደለም። ይሄ እውነቱን እንነጋገር። አይምሰልሽ ብልጥ ነው፣ በጣም አስተዋይ ነው። እንደ ስራው ነው የምንሄደው፣ እንደ ስራው ነው እየሄድን ያለ ነው። እና ምንድነው እሱ በጣም ዛህራ ዛሬ ስራ አይደለም እያለች ነው። እኔ ስራ አይደለም። አዳምጪ እውነቱን ካወራን ዛሩ አሁን እሱ በጣም እልውስ ነበረ። በቃ እሱ የሚያደርገው ነገር ትክክል መስሎት በቃ እያደረገ ነበር። ግን ሰው ደግሞ ገብቶ የራሱን አስተያየት ከሱ በአይምሮ በሰል ያሉ ከሱ በጣም ጠንካራ የሆኑ በህይወት ተሞክሯቸው ያሉ ሰዎች ገብተው ጽፈውለት ነገሩ። አሃ ይሄ እኔ ማድረገው ነገር ትክክል አይደለም፣ ከዚህ ነገር መመለስ አለብኝ ብሎ መመለሱ ስህተት አይደለም። እኔ ስህተት ነው እያልኩ አይደለም። ማለት የነበረበት ላይክ እንደ ሃይሚ ነበራ። ጊዜ ያስፈልገኛል፣ አንቺም ጊዜ ውሰጅን፣ ጊዜ ውሰድ። ግን ደግሞ እንደ አንበል እውነቱን ማውራት ነበረ። የሆነ ነገር ስናይ ኖ እያስረዳዎች ነው የሚሄደው። የሆነ ነገር ስናይ እኮ ኖ ጥፋተኛ ነህ ብሩክ፣ በእንደዚህ መንገድ ብትሄድ እኮ ታስተካክለው ነበረ። በሃይሚ እንዲህ ጥፋተኛ ነሽ እንዲህ ኦኬ፣ ይሄ ነገር ከመለሰኝ እኔ ደግሞ ለአንቺ የሆነ ነገር አጋጠመሽ እንበል፣ እኔ ደርሶብኛል፣ ኖ በእንደዚህ ብትመለሽ እኮ አሪፍ ነው፣ በእንደዚህ መንገድ ብትሄጂ አሪፍ ነው ማለት እኮ ይሄ ትክክለኛ ብልጥ የሆነ ሰው እኮ ነው በዚህ የሚማረው። ሞኝ የሆነ ሰው የተመከረውን ባክህ ብሎ ነው የሚያልፈው። እንደዛ ከሆነ ኦኬ ስቶፕ። እዚህ ጋር ለራስሽ ጥያቄ። እንደዛ ከሆነ ደግሞ እዚህ ጋር ለምን የኦዲየንስን ስም ጠራ? ምንድነው አንዲዬ ምናረጋቸውን ለምን ተጠራ? ምንድነው ያለችው? የኦዲየንስን ለምን ተጠራ? ምንድነው የጠራው? ምን ማለት ነው? በመጥፎ አልጠራም። በመጥፎ አልጠራም። ግን ደግሞ በውስጥ እኔ በመጥፎ ነው እያልኩ አይደለም። የምትረዱኝ ነገር ስህተቱን እያረምናቸው እያስተካከልናቸው እስከዛሬ እንሂድ ነው እያልካለሁት እንጂ ማን ይደውልለት? ቆይ አይደለም ኦዲየንሱ ከሚያየው አንጻር እኮ ነው አይደል እንዴ? በጣም የሚቀርበው ኦዲየንስ ነው። በዚህ ሰጠው አስተያየት ምክር ግጻት እኮ ችግር አለ። እንደዛ ሳይሆን ማለት የነበረበት ሀሳብን ልጨርስ። ሀሳብ ሲቀበልሻል። እንደዛ ከሆነ አልገባኝም። ሳርዬ ምን ዛሬ ምን ሆና እንደመጣ እኔ እንጃ። በአጠቃላይ ለምን ትንሽ የሰው ዛገብኩ መሰለኝ። ለምን ብትይ እንዴት የሰው ምክር ይሰማል ነው የምትይው? እኔ ሃይሚ ጋር እናንተ አልገባችሁ። እንደ ተቃራኒ ብዬ ነው የማወራው ዛሬ። እናንተ ደረቱ ላይ እኮ ወስዶ ሲያስተኛት ሀሳብ ልቀይር አልቀይር እያሉት ነበር። የዛኔ እውነቱ ቢነግራት ግን ዛሬ እሺ ብትል ትወቀጣለች።